የተፈታችሁበትን ህይወት በመመስከር ነው ሰዎች የሚያነቧችሁ። በኢየሱስ አማካኝነት የወጣችሁበትን ዓለም በማሳየት በኢየሱስ ያመለጣችሁትን ጨለማ በመመስከር በኢየሱስ ከምን እንደዳናችሁ ኢየሱስ ከየት እንዳወጣችሁ ለሰዎች ሁሉ በማሳየት የክርስቶስ ኢየሱስ ደብዳቤዎች ናችሁ ሲል ሰዎች የሚያነቡት መልእክቴ የትኛው ነው ካላችሁኝ ኢየሱስ መጥቶ ያ ያወጣችሁ ዓለም የተፈታችሁበት መንደር ያስመለጣችሁ ጨለማ እርሱ የጌታ ኢየሱስ ክርስቶስ መልእክት ነው፣ የሚጣል አይደለም። ዕለት ዕለት የእግዚአብሔር ቸርነት የእግዚአብሔር ምሕረት ግልጽ ሆኖ ከሚታይበት ድርጊት መካከል ልንገራችሁ፣ የቤት ኪራይ መክፈሉ አይደለም፣ የእናንተ በሕይወት መቀጠል ነው። ጌታ ኢየሱስ ከሚከፍትላችሁ በር ጌታ ኢየሱስ ክርስቶስ የፈታላችሁ ገመድ ይበልጣል። ሰዎች እያለ ነው እናንተን ሲያዩ ትናንትና በሚያውቋችሁ ሰፈሩ ስላላገኟችሁ በቀጥታ ክርስቶስ ኢየሱስ በእናንተ የሰራውን ሥራ ይረዳሉዋል። ግልጽ የክርስቶስ ኢየሱስ ምንድናችሁ አላቸው? ደብዳቤዎች ናቸው። የእግዚአብሔር ቃል ሲናገር እንደዚህ ይላል። ከ1 እስከ 3 ሁለተኛ ቆሮንቶስ ምዕራፍ 3 ከ1 እስከ 3 እንደገና ራሳችንን ልናመሰግን እንጀምራለን ወይስ እንደሌሎቹ እናንተ ወይም ከእናንተ የተጻፈ የምስጋና ደብዳቤ ያስፈልገን ይሆንን? እናንተ እኮ ሰው ሁሉ የሚያውቃችሁና፣ እስኪ አሜን በሉ ሰዎች፣ አሜን በሉ። እናንተ እኮ ሰው ሁሉ የሚያውቃችሁና የሚያነባችሁ በልባችን ላይ የተጻፋችሁ ደብዳቤዎቻችን ናችሁ። እናንተ በቀለም ሳይሆን በሕያው እግዚአብሔር መንፈስ በእግዚአብሔር መንፈስ በድንጋይ ጽላት ላይ ሳይሆን በሰው ልብ ጽላት ላይ የተጻፋችሁና በእኛ የተገለገላችሁ የክርስቶስ ግልጽ ደብዳቤ ናቸው። ሰው ሁሉ የሚያነባችሁ ግልጽ መልእክቶች ናቸው። ስለዚህ ምንድን ነው የትኛውን ሕይወቴን ነው ሰው የሚያነበው? ምንድን ነው የሚነበበው? ይሄ ነገር የክርስቶስ ኢየሱስ ደብዳቤ ከሆንኩ ደብዳቤ የት ነው? ማን ነው? የት ነው የሚነበበው የሚለውን አሳያችኋለሁ። አንደኛ የተፈታችሁበትን ሕይወት በመመስከር ነው ሰዎች የሚያነቧችሁ። የተፈታችሁበትን ሕይወት በመመስከር ማለት ጻፉ። በኢየሱስ አማካኝነት የወጣችሁበትን ዓለም በማሳየት በኢየሱስ ያመለጣችሁትን ጨለማ በመመስከር በኢየሱስ ከምን እንደዳናችሁ ኢየሱስ ከየት እንዳወጣችሁ ለሰዎች ሁሉ በማሳየት የክርስቶስ ኢየሱስ ደብዳቤዎች ናችሁ ሲል ሰዎች የሚያነቡት መልእክቴ የትኛው ነው ካላችሁኝ ኢየሱስ መጥቶ ያ ያወጣችሁ ዓለም የተፈታችሁበት መንደር ያስመለጣችሁ ጨለማ እርሱ የጌታ ኢየሱስ ክርስቶስ መልእክት ነው፣ የሚጣል አይደለም። ሰዎች እያለ ነው እናንተን ሲያዩ ትናንትና በሚያውቋችሁ ሰፈሩ ስላላገኟችሁ በቀጥታ ክርስቶስ ኢየሱስ በእናንተ የሰራውን ሥራ ይረዳሉዋል። ግልጽ የክርስቶስ ኢየሱስ ምንድናችሁ አላቸው? ደብዳቤዎች ናቸው። አንድ እግዚአብሔር ሰው ቢሮ ውስጥ በትልቁ በመስተዋት ፍሬም አድርጎ ገመድ አለ ስትገቡ እና ሲያገኛችሁ ኳስ ተጫዋች ጫማ ይሰቅላል፣ እኛ ደግሞ ገመድ ነው የምንሰቅለዋል። በትልቁ በፍሬም ተደርጎ ትልቅ የገመድ ቁጭ ብሎ መልእክት ነው። አላማኞችን ታውቃላችሁ። ከማሪቆስና ከቆሮንቶስ በላይ እናንተ ያመለጣችሁበት ጨለማ ክርስቶስን እንደሚጠቁማቸው አንተን ሰው ካደረገ እሱንም ሰው እንደሚያደርገው እንደሚረዳ አታውቁም። ገመዱን በትልቁ ሰቅሎ ስትገቡ እንደ አንድ ጥቅስ ገመድ ነው የምታዩት። እንደ ዛሬ እንደ ትናንትና ራሱን ሊያጠፋ እንደ ዛሬ ጌታ ኢየሱስ ክርስቶስ መጥቶ ገዳዩን አባሮለታል እና ከስር
ገዳዩ የለም ገመዱ ግን አለ ብሎ ጥቅስ ነው የሚመስል። ምንድነው ስትሉት ይሄ ስብከት ነው ይላችኋል። እስቲ ከሆነ ጨለማ ያመለጠ ሰው በችሎታችሁ ያመለጣችሁ ሰዎች እንዳት ኢየሱስ መጥቶ ከሆነ መንደር ምንጭቅ አድርጎ ያወጣችሁ ሰዎች እሱ የኢየሱስ ደብዳቤ ነው። ግልጽ ደብዳቤ ነው፣ መልእክት ነው። ለዚህ ነው መዝሙር 96 ከ1 እስከ 3 የእግዚአብሔር ቃል ሲናገር እንደዚህ ይላል። ለእግዚአብሔር አዲስ ምስጋናን አመስግኑ፣ ምድር ሁሉ እግዚአብሔርን ያመስግን፣ ስሙንም ባርኩ ይልና ዕለትም ማዳኑን አውሩ፣ ክብሩን ለአሕዛብ፣ ተአምራቱን ለወገኖች ሁሉ ንገሩ ይላል። ዕለት ምኑን አለ? ማዳኑን። ዕለት ማዳኑ ከሚወራበት መንገድ መካከል እናንተ ናችሁ። ዕለት የእግዚአብሔር ቸርነት የእግዚአብሔር ምሕረት ግልጽ ሆኖ ከሚታይበት ድርጊት መካከል ልንገራችሁ፣ የቤት ኪራይ መክፈሉ አይደለም፣ የናንተ በሕይወት መቀጠል ነው። ለዚህ ነው መዝሙረኛው ሲናገር አልሞትም በሕይወት እኖራለሁ አለና የእግዚአብሔር ማዳን ምን አደርጋለሁ አለ። እንዴት ነው የምናገረው ሲባል ይሄው እግዚአብሔር እኔን አቁሟል፣ ይሄው እግዚአብሔር እኔን ምሯል ስትሉ በቀጥታ ማንም አይታይም። ጳውሎስ ጸድቆ ድኖ ሰማያትን እየተረከ ለጢሞቴዎስ ይህን ምክር ይመክረዋል። ከኃጢአተኞች ዋና ማነኛ አለ? እስኪ ድምፃችሁን ከፍ አድርጉና ኃጢአተኛ ከተባለ እኔ አንደኛ ነበርኩ በሉ እስኪ። እናንተ የክርስቶስ ኢየሱስ ግልጽ ደብዳቤዎች ናቸው። ላሳያችሁ ጳውሎስ ያለውን። እናንተም አላቸው ቀድሞ እንደዚህ ነበራችሁ፣ አሁን ግን በእግዚአብሔር መንፈስ ታጥባችኋል አለ። በደሙ ታጥባችኋል አለ። መንፈሱ አንጽቷችኋል አለ። መንፈሱ ቀድሷችኋል አለ። ቀድሞ ግን አለ እንዲህ ነበራችሁ አለ፣ ቆሻሻ ነበራችሁ አለ። ያቺ ሴት እግሩን ንቅ አርጋ ስብከት እየሰበከች ነው። ቢገርማችሁም ብታምኑ ባታምኑም ስምዖን ለሚባለው ባለ ሀብት ለፈሪሳዊው መልእክት እያስተላለፈች ነው። ይሄ የሚሳም እግር ነው አለችው። ይሄ የሚለቀቅ እግር አይደለም አለችው። ይሄ እንደ ተራ እምቆጥረው እግር አይደለም፣ በእምባዬ ያረሰዋለሁ አለች። ሽቶዬን እሰብርለታለሁ አለች። በፀጉሬ ደግሞ አብሰዋለሁ አለች። ለምን? ከየት እንደፈታኝ እኔ ነኝ የማውቀው አለች። ስሙኝማ፣ ጌታ ኢየሱስ ከሚከፍትላችሁ በር ጌታ ኢየሱስ ክርስቶስ የፈታላችሁ ገመድ ይበልጣል። አሁን ባልተከፈተ ነገር አይደለም የምናማረው፣ የተፈታንበትን ገመድ እናውቃለን። አንደኛ ጢሞቴዎስ ምዕራፍ 1 ከ15 ከ16 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች አለ ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በኔ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው ይላል። በኔ መዳን ያለበት ትውልድ ይድን ዘንድ አለ። እኔን እያዩ ሰዎች እግዚአብሔር መሐሪ ነው ይሉ ዘንድ አለ። ታገሰኝ ደግሞ ምሕረትን አበዛልኛል። ይሄ የሆነበት ምክንያት ግን ጳውሎስ የእግዚአብሔር መሆን ከቻለ ትውልድ ሁሉ የእግዚአብሔር መሆን እችላለሁ የሚል አቋም ላይ እንዲመጣ ነው። የኃጢአተኞች ዋና ጨዋ ለምትሳወጡ ሰዎች የእኛ ጨዋነት ኢየሱስ ነው። በቃ ምንም ታሪክ የለንም ከሱ ውጭ። አንዳንድ ጊዜ እግሩ ስር ስንሰነብት ጨዋ ሊያደርገን ይፈልጋል። በቃ ምንም ነገር ያልነካን ከሆነ ሰፈር ያልወጣን ሰዎች ተፈተን ስለመጣን ማለት እግዚአብሔር ፈቶን ስለመጣ ተከፍሎናል። አንዳንድ ሰዎች ይመስላችሁ ለምን ነው ታውቃላችሁ? ሰዎች ኢየሱስ ክርስቶስን አንድ ጊዜ ከቀመሱት በኋላ እንደማይለቁ የምሬ ቀመሱ ሰዎች በፍጹም። ስለዚህ ሁል ጊዜ ተነኪዎች የመጀመሪያ መልእክታቸው ታውቃላችሁ የነካቸውን አካል ያወራሉ። ዝም አይሉም። ታሪካቸው ነው፣ ትርክታቸው ነው፣ ዜናቸው። ጳውሎስን 3 ጊዜ የወንጌል ጉዞ ሲያደርግ በገባበት ሸንጎ፣ በገባበት ቤተ መንግስት፣ በተያዘበት እስር ቤት ምን ያወራል ካላችሁኝ፣ ደማስቆ
ደማስቆን ነው የሚነግራችሁ። ኢየሱስ የፈታበትን ስፍራ ለጥፋት ሲሄድ ያገኘኝ እያለ ደማስቆን ነው የሚነግራችሁ። የሚለቀቅ ነገር አይደለም። እና ክርስትና ራሱ ልዩነት የጠፋበት ምክንያት የት ላይ ተነክተን ተፈተን እንደመጣን አናውቀው። እና በአገልግሎት ዘመኔ በእርግጠኝነት ከዚች ዓለም የፈታቸውን ሰዎች ሳገኝ ከሚናገሩት ንግግር ተነስቼ አውቃቸዋለሁ። በጣም ድምቅ አድርገው የሚያወሯችሁ የፈታቸውን ስፍራ ነው። አድገው እግዚአብሔር ቤት ጥቅስ ችለው አገልግሎት ችለው የሚነግሯችሁ ነገር እኔ እኮ ይሏቸዋል። እኔ እኮ ከተማማ ውክ ይሏቸው አይረሱትም። ደብዳቤው እሱ ነው። ኢየሱስ ጌታ ነው። ከዚህ በፊት ነግሬያቸዋለሁ። አንድ የሰማርያን ከተማ ኢየሱስ ክርስቶስ የጠራው በራባይ እንዳይመስላችሁ፣ ካህን ልኮ አይደለም፣ ነብይ አስነስቶ አይደለም። አንዲት በፈታ ሴት ኑ ጉዴን የነገረኝን አለቻቸው። ጉዷን ምስክርነት አድርጎት ማለት ነውሯን የሚወራ ነገር አድርጎላት የሄደችበት ገባኤ አይሁዳውያኖች የተሰበሰቡበት 6 ባል የምትልበት አይደለም፣ 6 ባል የምትሉበት ስፍራ አይደለም። ኑ የፈታኝን አለቻቸው። አይገርም? ነፃ ያወጣኝን ላሳያቸው አላቸው። ኢየሱስ ለዘላለም ጌታ ነው። ቀኝ እጃችሁን ከፍ አድርጉ። ከዚህ በኋላ ኢየሱስ ክርስቶስ በእናንተ ቤት አይደበዝዝም። በእናንተ ህይወት በኢየሱስ ስም አይደበዝዝም። እናንተ ግልጽ የክርስቶስ ኢየሱስ ደብዳቤዎች ናችሁ ማለት አንዱ የምታሳዩት መልእክት ይሄ ነው። የወጣችሁበትን ዓለም በማሳየት ብዙ ሰዎች ወንጌል ለምን አትመሰክሩም ስትሏቸው እኔ እኮ ጥቅስ አልችልም ይላሉ። አሁንም የምነግራችሁ ታሪክ ከጥቅስ በላይ ነው። በኢትዮጵያ አብያተ ክርስቲያን ታሪክ ከተጠቀሰ ይልቅ የሰው ህይወት አይተው የመጡ ሰዎች ይበልጣሉ። አንተንም ሰው አረገህ ብለው አንቺንም እግዚአብሔር ተቀብሎሻል ብለው የመጡ ሰዎች ይበልጣሉ። ስለዚህ በህይወት እግዚአብሔር አደረገልኝ ከምትሏቸው ድንቅና ተአምራቶች መካከል የመጀመሪያው የወጣችሁበት ዓለም እርሱ ነው። ትልቅ ስብከት ነው እሱ፣ ትልቅ መልእክት። ክብር ለኢየሱስ ይሁን። ሁለተኛ ወደ ህይወታችሁ የሚመጡ መልካም አጋጣሚዎችን በሙሉ እርሱን በማሳየት ወደ እርሱ በመጠቆም እርሱ ነው በማለት ነው መልእክት የምትሆኑት። ይሄን ያደረገው እርሱ ነው በማለት ነው። የትም ሰፈር ስትገኙ ቸርነቱን አሳዩለት። ቸርነቱን በጎ ነው። የትም ሰፈር በማንኛውም ሁኔታ ዮሐንስ 9 ላይ ከዚህ በፊት ነግሬያቸዋለሁ። አይቶ የማያቅ ሰውዬ ልከው ሲመለስ አይኑ ቦግ ብሎ መጣ እና ጎረቤት ነው የጀመረው ንግግር። ጎረቤቶቹ እየተነጋገሩ ይሄ እሱ ነው አይደለም ይላሉ። ግማረ እሱ ነው ይላሉ። ግማሾቹ አይደለም ይላሉ። እኔ ነኝ አለ። ትናንት ውር የነበርኩት እኔ ነኝ አለ። እኔ ነኝ። ማን ነው አይንን የከፈተልህ አለ። ኢየሱስ የሚባል ሰውዬ ነው አለ። እስቲ ውሩን እኔ በሉ እስኪ እኔ ነኝ። አንዳንዱ ሰው ታውቃላችሁ ክብር ላይ ሲደርስ ይደብቃል። ተምሬ ነበር፣ አባቴም ደግሞ ትንሽ ጥሪት ነገር አስቀምጦልኝ ነበር፣ ደግሞ ጊዜውም የኛ ነው ይላችኋል። ነው አይደለም ሲባባሉ እውሩ እኔ ነኝ አለ። የበራልኛል አይኑ የተከፈተለት ሰው እኔ ነኝ አለ። ማን ነው ይህን ያደረገልህ አሉት። ኢየሱስ የሚባል ሰው። የት ነው አሉት። አላቅም አላቸው። ስታዩ የማይወዱ ሰዎች እንዳሉ አታውቁም? አንገቱን አንጠልጥለው ቤተ መቅደስ ማን ይህን ያደረገልህ አሉት። ኢየሱስ የሚባል ሰው የጭቃ አብኩቶ አይኔ ላይ ለጥፎ ሂድ ታጠብ አለኝ አየሁ አላቸው። አይክድም በፍጹም አሉት። በፍጹም አሉት። ሄዱና እናትና አባቱን ይሄ ሰው የእናንተ ልጅ ነው? አዎ ነው አሉት አላቸው። ድሮ አያይም ነበር አሁን ያያል፣ ግን ራሱ ይመልሳል። ይሄን ሲሉ ታውቃላችሁ። አንዳንዱ ሰው በቃ ለውጣችሁን ቸርች ውስጥም አሉ ስትለወጡ የሚመጡ ማን ነው ከየት ነው እንዴት ነው የሚሉ። በጣም ከገረመኝ ነገር መጨረሻ የመጡበት በትምህርት ነው። ማንም ያብረው አሉት፣ ግን ኢየሱስ አይደለም አሉት። ኃጢአተኛ እኮ ነው አሉት። እኔ ኃጢአተኛ እንደሆነ አላቅም አላቸው። አያችሁ፣ በመነካት የመጣን ሰው በዶክትሪን ከቸርች አታባሩት። ግራ ጋብታችሁ አትመልሱትም። አሁን እነንትናን ተከትለው ቸርች ይመጡና የሆነ ነገር ሲሆን ከፋኝ ይላሉ። የተነካ ሰው አይከፋውም በነገራችሁ በፍጹም። እስኪ አሜን በሉ። እንደዚህ እግዚአብሔር የፈታችሁ ሰዎች አላችሁ። በቀሪ ዘመን ጌታ ኢየሱስን ማድመቅ ይሁንላችሁ።
የፈታችሁን ንጉሥ የምታደምቁበት ዘመን ይሆን። እውሩ እኔ ነኝ አለ። እኔ የበራልኝ ሰው እግዚአብሔርን አክብር አሉት። በጥቅስ መጡበት። አክብር እግዚአብሔር እሱ አይደለም አሉት። ጭቅጭቅ ሲያረጉት በሕጋችን አልተጻፈም አላቸው። እግዚአብሔር ኃጢአተኛን አይሰማም ተብሎ አልተጻፈም አላቸው። ኧረ ተው ሲሉት የመለሰው መልስ የሚገርም ነው። እናንተም ደግሞ የእሱ ደቀ መዝሙር መሆን ትፈልጋላችሁ እንዴ? ከዛ በስድብ ከዚህ በኋላ ሰው ከዳነ ስንዴ ጫማ እንገዛለን የቤት ኪራይ ተብሎ አይደለም። በመነካት ሰው መዳን አለበት። በቃ ገመዱ ወልቆለት መሆን አለበት። ሰንሰለቱ ተፈቶለት መሆን መቻል አለበት። እና ሰይጣን ምስጋናችንን ከቀማበት መቀማቶች መካከል ያንን የወጣንበትን ዓለም በቅርብ አረስረስቶናል። ቅርብ ቦታ አውርዶታል። በቃ አሁን ቤት ቢገዛ ነው። አሁን የሥራ በር ቢከፍት ነው። አሁን ከሲኦል ቅርቃር ውስጥ ነው የፈታችሁ። በነገራችን እሱ የፈታውን ገመድ ደግሞ ቄስ አይፈታው፣ ቃልቻ አይፈታው፣ ጾም አይፈታው። ይሄ ትልቅ መልእክት ነው። ከየት እንደመጣችሁ ስታስታውሱ፣ ኢየሱስ ከየት እንደፈታችሁ ስታስታውሱ። ስለዚህ ሁለተኛው እስቲ እዚህ ውስጥ ለትውልድ መልእክት መሆን የሚፈልግ ሰው አለ? በቃ ስትገቡ ስትወጡ፣ ቢሮ ውስጥ የሆነ ቦታ ስትሄዱ መልእክት መሆን ትፈልጋላችሁ? የምታገኟትን መልካም አጋጣሚዎች ሁሉ የሚመጣላችሁን የክብር መብት ሁሉ በቀጥታ እርሱን ጠቁሙበት። እርሱ ነው ይሄንን ያደረገው በሉ። ኢየሱስ ነው ይሄንን ያደረገው በሉ። ኤርምያስ 2:32 ላይ ይችን ብያችሁ እንጨርሳለን። ለመሆኑ ቆንጆ ጌጣጌጧን ሙሽራ የሰርግ ልብሷን ትረሳለችን? እስኪ አሜን አትሉኝም? ሕዝቤ ግን ይልና እጅግ ብዙ ቀን ረስቶኛል አለ። ግን ሙሽራ ጌጣጌጧን ረስታ አታውቅም ባለ። ስትደርሱ አተብቱ ነው የምነግራችሁ። እንጀራ መብላት የቻልን ሰዓት እግዚአብሔር ሙሽራ አለ ጌጣጌጧን አትረሳም አለ። ደግሞ የሚዜ ልብሷን ልትረሳው አትችልም አለ። የኔ ሕዝብ ግን ያዳንኩት ግን ረስቶኛል አለ። በምን ሲባል እግዚአብሔር የክብር ቀን ሲያወጣለት ታውቃላችሁ፣ ረስቶታል፣ ትቶኛል አለ ሕዝቤ ለረጅም ጊዜ። ግን ሙሽራ የማታደርገው ነገር ቢኖር ጌጣጌጧን አታወልቅም አለ፣ አትረሳም። እስቲ ጌታ ኢየሱስ ክርስቶስ ከናንተ ሕይወት ይቀነስ። እኔ በአገልግሎት ከምደነቅባቸው ነገሮች መካከል ሰው ወደ ቸርች ሲመጣ በቃ ክትፎ ሳይበላ ቅቅል ሳሰጡት ወዙ ይቀየራል። እንዳውም አሁን አበላሸ ነው እንጂ ጴንጤ ድሮ የሆነች ልብስ ጣል አድርጎ ይማርካል፣ ይስባል። እስቲ ኢየሱስ ከናንተ ይቀነስ። ጠውልግ ያላችሁ ነው የምትሆኑት። ጠውልግ፣ ክስት፣ ሞገስ አልባ። ይኸውላችሁ ማንም እንዲህ አልቦ ተንበዮ አይደለም። ከፊታችሁ ብዙ ክብር አለ።